ከቅድሚያም አርዕስተ ዜናዎችን እናሰማችሁ። ኢራን ባለቤትነቱ የአሜሪካ በሆነው መርከብ ላይ ጥቃት መፈጸሟን አረጋገጠች። የኢራን እስላማዊ አብዮታዊ ዘብ ማክሰኞ ዕለት በፋርስ ባህረ ሰላጤ ላይ ባለቤትነቱ የአሜሪካ የሆነው መርከብ ላይ ለተፈጸመው ጥቃት ኃላፊነቱን መውሰዱን ከፊል ይፋዊ የሆነው ፋርስ የዜና ወኪል ዘገበ። አሜሪካ ኢላማዋን በትክክል ለመምታት ምን አይነት መሳሪያ እየተጠቀመች ነው? የእስራኤል ጦር የኢራን የኒውክሌር መሳሪያ ማምረቻ ግቢን መትቻለሁ አለ። ባለፉት ቀናት በፈጸማቸው ጥቃቶች ቴህራን ውስጥ የሚገኝ የኢራን ኒውክሌር ማምረቻ ግቢን መምታቱን ገለጸ። ውድ የቻናላችን ተከታታዮች ሰብስክራይብ በማድረግ ወቅቱን የጠበቁና ታማኝ መረጃዎች በፍጥነት እንዲደርሳችሁ የደውል ምልክቱን ይጫኑ። ቪዲዮውን ላይክ እና ሼር በማድረግ ጀምሩ። ወደ ዝርዝር መረጃዎች ወሰድናችሁ። ኢራን ባለቤትነቱ የአሜሪካ በሆነው መርከብ ላይ ጥቃት መፈጸሟን አረጋገጠች። የኢራን እስላማዊ አብዮታዊ ዘብ ማክሰኞ ዕለት በፋርስ ባህረ ሰላጤ ላይ ባለቤትነቱ የአሜሪካ የሆነው መርከብ ላይ ለተፈጸመው ጥቃት ኃላፊነት መውሰዱን ከፊል ይፋዊ የሆነው ፋርስ የዜና ወኪል ዘገበ። ከአብዮታዊ ዘቡ ጋር ግንኙነት ያለው ፋርስ ያወጣው ዘገባ እንደሚያሳየው ባህረ ሰላጤው ሰሜናዊ ክፍል ላይ የአሜሪካ መርከብ ተመቷል ተብሏል። በኢራቅ የውሃ ክፍል ላይ በአስራ በተባለው ስፍራ አቅራቢያ ጥቃት የተፈጸመባቸው ሁለት ነዳጅ ጫኝ መርከቦች ናቸው። ከእነዚህ አንዱ የሆነው ሲኤፍሲ ቪሽኑ የተባለው የአሜሪካ መርከብ ሲጓዝ የነበረው የማርሻል ደሴት ባንዲራን እያውለበለበ ነበር ተብሏል። የዜና ወኪሉ ባወጣው ዘገባ በአሜሪካው መርከብ ላይ ጥቃት የፈጸመበትን ቅጽበት የሚያሳይ ቪዲዮ አካቷል። ቪዲዮው በእኩለ ሌሊት በውሃ ክፍሉ ላይ እየተጓዘ የነበረው መርከብ ላይ የተፈጠረውን ከፍተኛ ፍንዳታ ያሳያል። የህንድ ባለስልጣናት ሴፍሲ ፊሽኑ ጥቃት የተፈጸመበት ነጭ ቀለም ባለው ፈንጂ የጫነ ፈጣን ሰው አልባ ጀልባ እንደሆነ ተናግረዋል። ጀልባው ከመርከቡ ጋር ተጋጭቶ ከፍተኛ እሳት መያያዙንም ገልጸዋል። በዚህ ጥቃት አንድ ሰው የተገደለ ሲሆን ቀሪዎቹ ከመርከቡ ሰራተኞችን ማዳን ተችሏል። ፋርስ የዜና ወኪል በዘገበው መርከቡ ከእስላማዊ አብዮታዊ ዘቡ የተሰጠውን ማስጠንቀቂያ ማክበር አለመቻሉን ጠቅሷል። አሜሪካ ኢላማዋን በትክክል ለመምታት ምን አይነት መሳሪያ እየተጠቀመች ነው? የአሜሪካና የእስራኤል ኃይሎች 13ኛ ቀኑን በያዘው ጦርነት በኢራን ወታደራዊ ይዞታዎች እንዲሁም ተቋማት ላይ የተፈጸሙ ያሏቸውን ጥቃቶች የሚያሳይ በርካታ ቪዲዮዎችን ለቀዋል። ጥቃት ለመፈጸም ከዋሉት መሳሪያዎች መካከል ጂቢዩ 31 ጂዲኤምኤስ ወይም ባንከር በስተርስ በሚለው ስያሜ ይበልጥ የሚታወቀው ተተኳሽ ይገኝበታል። ከ907 ኪሎ ግራም በላይ የሚመዝነው ይህ መሳሪያ ጠንካራ ስፍራዎችን ሰብሮ መግባትም ይችላል። ብዙውን ጊዜ በእነዚህ መሳሪያዎች ጥቃት የሚፈጸመው በሳተላይት አቅጣጫ ጠቋሚነት በመታገዝ ነው። ረቡዕ ምሽት ግን የአሜሪካ ጦር ቦምቦችን በኢላማው ላይ ለመጣል የጨረር መለያን እየተጠቀመ መሆኑን የሚያመላክት ማስረጃም ታይቷል። በዛሬው ዕለት የአሜሪካ ጦር ማዕከላዊ ዕዝ የአየር ኃይል ጦር ሰፈር ውስጥ አርፎ የነበረ አውሮፕላን የፈጸማቸውን ጥቃቶች የሚያሳይ ቪዲዮም ለቋል። ቪዲዮው ኢላማው ላይ ጨረር ሲያርፍ በግልጽ ያሳያል። ጨረሩ ጥቃት በሚፈጽመው አውሮፕላን የነዳጅ መያዣ ፖድ ላይ የሚቀመጥ ሲሆን አብራሪውም ኢላማው ላይ እንዲያነጣጥር ያደርገዋል። ተተኳሹ ከጄቱ ከወጣ በኋላ በተገጠመለት መቆጣጠሪያ አማካኝነት እየተመራ ጨረሩ ያረፈበት ስፍራ ላይ ያርፋል። ቦምቡ ከብዙ ሺህ ጫማ ከፍታ ላይ ቢጣልም እንኳ ከኢላማው ፈቀቅ የሚለው በ1 ወይም 2 ሜትር ልዩነት ነው። ይህ የጨረር መከታተያ መሳሪያ እየተንቀሳቀሱ ያሉ ኢላማዎችን ለመምታትም ጠቃሚ ሊሆን ይችላል። ሁሌም ምርጥ ነው ማለት ግን አይደለም። ደመናና ሌሎች የከባቢ አየር ሁኔታዎች ኢላማውን በትክክል የመምታት አቅሙን በከፍተኛ መጠን ሊቀንሱት ይችላሉ። በጂፒኤስ የሚታገዝ መሳሪያ ጥቅም ላይ የሚውለው እንግዲህ በእንዲህ አይነቱ ወቅት ነው ተብሎ ተገለጸ። ጨረርም ጂፒኤስን በመቀጠል ኢላማ የሚያደርጉ መሳሪያዎች በመኖራቸው እንደ ሁኔታው አመቺነት ተገቢው አማራጭ ጥቅም ላይ ሊውል ይችላል። የእስራኤል ጦር የኢራን የኒውክሌር መሳሪያ ማምረቻ ግቢን መትቻለሁ አለ። የእስራኤል ጦር ባለፉት ቀናት በፈጸማቸው ጥቃቶች ቴህራን ውስጥ የሚገኝ የኢራን ኒውክሌር ማምረቻ ግቢን መምታቱን ገለጸ። የእስራኤል መከላከያ ሰራዊት ጥቃት ያደረሰበት ስፍራ ኢራን ወሳኝ የምትለው ወይም የኒውክሌር መሳሪያ አቅሞቿን ለማሳደግ የምትጠቀምበት ስፍራ ነው ብሎ ገልጿል። አሌጋህን የተባለው ይህ ግቢ የተመታው ባለፉት ቀናት ውስጥ አካባቢው ላይ በተፈጸመው ተከታታይ ጥቃት እንደሆነም ተገልጿል።
የእስራኤል ጦር በቴሌግራም ገጹ ባወጣው መግለጫ የታሊባን ግቢ የኒውክሌር መሳሪያዎችን ለማልማት የሚያስችሉ ወሳኝ አቅሞችን ለማሳደግ በአገዛዙ ጥቅም ላይ ውሏል ብሏል። እንደ እስራኤል ጦር ገለጻ ስፍራው በአውሮፓውያኑ አቆጣጠር 2000ዎቹ የሚስጥራዊ የኒውክሌር መሳሪያ ልማት ፕሮግራም አካል ሆኖ ፈንጂዎችን ለማምረት እና ሙከራዎችን ለማድረግ ይውል ነበርም ብሏል። መግለጫው ባለፈው ዓመት ሐምሌ ውስጥ በኢራን የኒውክሌር ተቋማት ላይ የተፈጸሙ ጥቃቶች የአገሪቱ የኒውክሌር መሳሪያ ፕሮግራም ላይ ከፍተኛ ጉዳት እንደደረሰም አመልክቷል። አሁን ጥቃት የተፈጸመባት የተባለው ይህ ስፍራ በአውሮፓውያኑ አቆጣጠር ጥቅምት 2024 ወይም 2024 ላይም ተመትቶ ነበርም ሲል ዘግቧል። ጦሩ በመግለጫው ግቢው በአውሮፓውያኑ አቆጣጠር ጥቅምት 2024 ከደረሰበት ጥቃት በኋላ አገዛዙ በድጋሚ መልሶ ለማቋቋም እርምጃዎችን መውሰዱን የእስራኤል መከላከያ ሰራዊት ለይቷል ብሏል። የእስራኤል መንግስት ይህንን ቢልም ኢራን የኒውክሌር መሳሪያ ለማምረት እየሰራች ነው በሚል የሚያቀርብባትን ክስ በተደጋጋሚ ውድቅ አድርጋለች። የኒውክሌር ፕሮግራሟ ለሰላማዊ ዓላማ የሚውል እንደሆነም ገልጻለች። ይሁን እንጂ ኢራን የኒውክሌር መሳሪያ ሳታጠቃ ለጦር መሳሪያዎች በሚውል ደረጃ የበለጸገ ዩራኒየም ያላት ብቸኛዋ ሀገር ነች። ውድ ተመልካቾቻችን ለሰዓቱ ይዘንላችሁ የመጣናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።